ገንዘብ ላኩልኝ እንድረጋጋ ገንዘብ ላኩልኝ ለዝናና አይስልም እና ያለረጋጋ ማን ነው? ዝምታን ሁለት ትዕግስትን በሶስተኛው ግን ነፍስን አንድ ዝምታ ነው፣ ሁለት ትዕግስት ነው፣ በሶስተኛው ግን ሞት ነው ያለው። እንደ እንትና ማለት ነው። እንደ የጄኮል እንት የምታውቁት ከሆነ የጄኮል ዘፈን የምታውቁት ከሆነ Fool me once, shame on you. Fool me twice, can put the blame on you. Fool me 3 times, fuck the peace and Lord, the chopper rain on you. I know it's like min kosa I know, ጫሬውን ተነጥቆ ያለቀሰ ነው። I know it's this guy, ይቀራረጸው ታክሪው ማጀ ነው። በአካል ስትይዘው የምሩጽን ነው። ሁሉም ተረን ነው። ሁሉም በአካል ስትይዘው ምሩጽን ነው ያለው ወይ ወሮ right? ሁሉም ተረን ነው። ሁሉም ምሸን ነው። ቲክታክ ላይማ ማንም ጉነግ ነው። ማነው ስፖርትን በግድ ያደረገው? ለጤና ነው እንጂ ለጭንቀት ያለው አትፍረዱበት። ሰውነቱ ሳብ ማሰብ እንዳይችል ይሄ ነገር ማለት ነው። ቡራቡል የሆነ ዘፈን ላይ የሆነ ስኪማክስ አርጎ ምናምን የሆነ ሰፈር ውስጥ የዘፈነው እንትን አለ። ስፖርት ለጤንነት ነው እንጂ አይደለም ለጉራ ምናምን ብሎ ቡራቡል እንትን ያለ እነዚህኞች ልጆች ነው የሚናገራቸው የሚታያችሁ ከሆነ ይሄ የጨርቆስ ልጆች ይሁኑ ምናምን ብቻ እኔ እንጃ የምን ሰፈር ልጆች እንደሆኑ አላውቅም። አየት እንደሆን መምጣውን አናውቅም። ሰርሰሪዳ የሸገር ዱነክ የጨብሲ ሳቢ ወጥቶ አይጠይቅም። ልመናን እየፈራ ይሰደዳል ዱርጃ በዘበሱ እየወጣ ዱነክ ነኝ እኔ የሚለው ጅኒ ነው የምሸችው። ምንድነው የሰራችው? የዳማ ተድብ አይደል ሰው አቅፋ የፈመሰችው። I think he talk about Johnny. ወንድ ልጅማ ፊት ለፊት ነው ፊቱን ሸፍኖ ማውራት ቀላል ነው። ሴት የሚሳደብ እንጂ ሴትን የሚያስረስ ቁልፍ የለህም። ሴት ልጅ የሚሳደብ እንጂ ሴት ልጅ የሚያስረጅ የለህም። ሰላማን እያወራ እንደሆነ ያልገባችሁ ስለ ቤላ ነው ያወራው። እዚህ ዛይላል ጻድቅ ለመባል ሃይማኖቱንም ይቀያየራል። ከቶ አይማርክ ተይዝባካል ብረበሰብስ ምረት ይታከል አስራ ሃይማኖት ይቀያየራል። የሆነ ማኛ ከመገናኛ